ሳይነግሯችሁ ነው የሚያስገቧችሁ። 72 ድንግል ታገኛለህ ሲል ወይ ምን ከሌላ እምነት ከመጣ ለክርስቲያኖች ከባድ የሆነ እምነት ነው። አልዋሽም። አይደለም የምትለኝ ከሆነ እያወጣው እነግርሃለሁ። ስለዚህ ወዲያው ምን አረኩኝ? አየሁት። ለእኔ የሚሆን አይደለም። አየሁት በደንብ አድርጌ። እኔ እውነት ፈላጊ ነኝ። ከማንም ይምጣ እውነት ካለ አሮን ኬር አብሶሉትሊ አይ ዊል ቴክ ኢት። አይ ዊል ቴክ ኢት። ከማንም እውነት ይምጣ ተቀባይ ነኝ። እኔ የሆነ ጴንጤ ሆኛለሁ ብዬ አላወጅኩ። በክርስቶስ መሆን መናፍቅ እንደሚያስብል አውቃለሁ። የምንፍቅና ትምህርት ነው። ኢየሱስ ጌታ ነው ብል የምንፍቅና ትምህርት ነው። ይሄን እነግርሃለሁ። ኢየሱስ ብቻውን ያድናል ብል የምንፍቅና ትምህርት ነው። አውጃለሁ፣ ዛሬም ነገም ከነጎዲያም ኢየሱስ ብቻውን አዳኝ ነው። ብቻውን የዓለም ቤዛ ነው። ክብሩን ሁሉ እሱ ይውሰድ። ትላንትና እግዚአብሔር ምስክሬ ነው የምለው እንዳልክ ለቅሶ ውስጤ ነው የቀረው። ኢየሱስን በጣም ነው የምወደዋል። በጣም ሲከፋኝ የማናገረው ያናግራል አለ ኢየሱስ። ያናግራል፣ ያዳምጣል። አዳማጭ እኮ የለም እዚህ ምድር ላይ አዳማጭ የለም እኮ። እውነት ተናገሩ ከተባለ ማን ነው የሚያዳምጥ? ያንተን ችግር ማን ነው የሚሰማ? የችግር ጊዜ ማን ሲደርስልን ያየው? የችግር ጊዜ ሁሉም ፊቱን እያዞረ ነው የሚሄድብህ። ማንም ፊቱን አዙሮ ነው የሚሄደው። የችግር ጊዜ ያለ ጊዜ ያጨበጭብልሃል እንጂ የችግር ጊዜ የሚደርስልህ አንድም የለም። ማናችሁም በተቸግራችሁ ጊዜ ደረስኩልህ የሚል ሰው አታገኝም። ኢን ዩር ላይፍ ታይም ነው ማወራ። ቸገረኝ ባልከው ጊዜ የሚመጣልህ የለም። እና ብቻውን በቃ ጓደኛዬም ነው አባቴም ነው ሁለመናዬ ነው ሲል የሆነ ስሜት ይሰማል። በምድረ በዳ ያለፋችሁ ወንድምና እህቶች ያላችሁ በዛ ሰዓት ከእናንተ ጋር የነበረው ክርስቶስ ነው። ረስታችሁታል። ብዙዎቻችን ረስተነዋል። ቤትም ሀገር ላይ ሲያመጣን ስንት ጸሎት፣ ስንት ጾም፣ ስንት ነገር አድርገን ከመጣን በኋላ አሜሪካ ስንመጣ አስረሽ ምችው ነው። ዲሲ ብትሄድ የክለብ ማት አበሻ ነው የሞላ። ሜሪላንድ ብትሄድ ዲሲ፣ ሜሪላንድ፣ ቨርጂኒያ ሙሉ አበሻ ቤት ማታ ላይ ሺሻ ጭፈራ ነው ያለ። ሁሉ ነገር ተረስቶ ጾሙ፣ ጸሎቱ ለዚያ በቃን ማን እንደሆነ ሁሉ ነገር ተረስቶ አረብ ሀገር ጥሩ ቦታ ህይወት ይኑራችሁ። ጌታ ይረሳል። የትም ሀገር ላይ ብትኖሩ ጌታ ይረሳል። እኔ ከድሮም የተረጋጋ ህይወት ነው የነበረኝ። አሽረሽ ገዳሜን በጣም ነው የምጠላው። ከድሮ በጣም የምጠየፈው ነገር አስረሽ ምችው ነገር አልወድም። ራሴን ማዳመጥ በጣም የምወድ ሰው ነኝ። ከበፊትም አልወድም። ከበፊትም ነው ማወራ። መስከር አልወድ፣ ማጨስ አልወድ፣ ኮልኮሌ ነገር አልወድ። ከድሮም ነው ማወራ። እንኳን አሁን ጌታን በደንብ ከገባኝ በኋላ ደግሞ ስለ እኔ ትንቢት ተናግራ ነበር። ነቢት ብርቱካን የፋሲጋ ቀን ተናግራ ነበር። የፋሲጋ ቀን ዮኒ ማኛ ወንጌል ሰባኪ ሲሆን አይቼዋለሁ ብላ ተናግራለች። እሷ የተናገረችው ነገር ጠባ አይልም። እኔ ግራ ነው የሚገባኝ። ስለ ዶክተር አብይ ከ3 ዓመት በፊት አንተ የሀገር መሪ ትሆናለህ ብላ ጸሎት አድርጋለት ነበር። የሀገር መሪ ሆኖ ቁጭ ነው ያለው። እሷ የተናገረቻቸው ነገር ጠብ ያለ ነገር የለም። እንኳን ለእሱ አይደለም ለትራምፕ ጸልያ ትራምፕ አንተ ድጋሚ ፕሬዚዳንት ትሆናለህ ብላ ፕሬዚዳንት ሆኗል። ለትራምፕ የምትጸልይ ናት። እኔ እግዚአብሔር አምላክ በብዙ ይባርክልኝ። ሁልጊዜ በውስጥ የምትመክረኝ የእህቴ ጓደኛዬ፣ ሲከፋኝ የምታወራኝ፣ አይዞ የምታበረታኝ፣ እንደዚህ አይነት ሰዎች በብዛት በኦርቶዶክስ ወፍ የለም። እነግራለሁ፣ ወፍ የለም ነው የምልህ። ደውሎ እንዴት ነህ፣ ስለ ጌታ ጸሎት ላርግልህ፣ ጌታ ይወድሃል የሚል ወፋ። ጌታ ይወድሃል የሚል በኦርቶዶክስ ሰምተህ ታውቃለህ? ተሚ አንድ ሰው ጌታ ይወድሃል አንተ እኮ በጌታ ነህ የሚል አንድ ሰው የለም። አለ ካለ ንገረኝ። ዲዝና የሚል የለም። በጌታ ነህ የሚል ወፍ የለም። አለ አትባባልም።
መባባል አለብን። በጌታ ነህ፣ ጌታ ይወድሃል፣ ልጸልይልህ። ወፊል ቸበርቻቸው በሙሉ ቲክታክ ላይ የምታየው ኦርቶዶክስና ሙስሊም የሚያደርጉት ቸበርቻቻ። ደውሎ ጸሎት ላርግልህ የሚል ኦርቶዶክስ ገጥሞ ያውቃል? እንደው በፈጣሪ ይሁንባችሁ እንዴ! ፍራኦል ኢቲቻ እኮ እዚህ ላይ ወጥቶ ለዮኒ ማኛ ልጸልይለት ብሎ ወንድሞቹን ሰብስቦ ሲጸልይልኝ ነበር። ፊውማን ዘጋው። ዱ ዩ ኤቨር ሲ ኤኒባዲ ለእንትናን ጸልይለት ተብሎ ሶሻል ሚዲያ ላይ የኦርቶዶክስ መምህራን ሲያስተምሩ አድርገውት ያውቃሉ? ኔቨር ዱ። ስለዚህ አባቶች ተማሩ። የዚህ ዘመን አንባቢ ዘመን ነው። እንደ ሌላ ዘመን በተረት ተረት አታታለሁ። የዘበነን ተረት የሚቀበልልህ የድሮ ዘመን ሰው አታመጣም። ዘበነ መሳቂያ ነው የሚያደርግልህ። እሺ እያለ ሙድ ነው የሚይዝብህ። በክርስቶስ እንደዳነ የሚያምን ትውልድ ነው ያለው። በዘበነ ተረት ተረት ማንም ሙድ ይይዛል እንጂ በፍጹም እውቀት የሚገበይበት አይደለም። ማንም ኦርቶዶክስ ስትለው ዘበነ እንዴት ነው ሰላም ነው ስትለው፣ አረ ዘበነማ ሙደኛ ነው የሚል። አረ ሙድ ይችላል ሙድ አለው ነው የሚል። ስለዚህ በዚህ ሰዓት ያለን የኦርቶዶክስ ወንድምና እየደነገጠ ነው። እንዴት በኢየሱስ የዓለም ቤዛ ነው ሲባል እንዴት አባታችን ተነኩ ብሎ ያልተናገረ ብዙ ኦርቶዶክስ አለ። ስድብ ፈርቶ እኔ ስድብ ነፍስ ቀለቤ ነው። ስድብ ብታመጣ ቦምብ ብታመጣ ምን ብታመጣ ኢየሱስን ይዤ ንቅንቅ የለም። ዛሬ አይደለም የጀመረው። በስዕል ሰምቼ አላቅም። ስዕልና ገድላት ስትለኝ ሰምቼ አላቅም ነው የምልህ። መቼ የማላረገው ነገር እንዲህ ብዬ ነው የምመጣልህ። የኢየሱስ ወታደር ብዙ አለን፣ ብዙ ክርስቶስ በቤታቸው ይግባ። ስለዚህ አሁንም ስም በማጥፋት ነው እነሱ የሚችሉት። ስም ለሆዱ ብሎ ነው። እሷን ልዘግብ ሆድ እኮ ለማግኘት ቲክታክ ላይ ተሳዳቢ መሆን ብቻ ነው። እውቀት አይጠይቅም። ምንም እውቀት አይጠይቅም። ቲክታክ ተሳዳቢ ሁን ገንዘብ ታገኛለህ። ወይ ፋኖ ሆነ ስደብ፣ ወይ ኦነግ ወይ ብልጽግና ሆነ ስደብ። ምንም እንዲያውም የሚጠርብህ ሃይማኖት ነገር ስታደርግ ነው። ሃይማኖታዊ ነገር ስታደርግ ይጠራል። አንበሳ የለ፣ ነብር የለ፣ ዝሆን የለ፣ ወፍ የለ። የሚጠርብህ ገበያው እውነቱን ለመናገር የሚጠርብህ ወደ ኢየሱስ ጌታ ነው ስትል ይጠራል እንጂ አንበሳ ማጋድም ነበርኩ። ስንት አንበሳ የማስገድም ሰው ነበርኩና ችግራችሁ ምንድነው? ወደ እውነት ስትሄድ በጣም ሰው ይደነግጣል። እንድሰድበው ይፈልጋል አበሻ። አየህ፣ እንድሰድበው ሙልጭ አድርገህ በኃጢአት ስትኖር ተባባሪ ነው። ሌላው በዚህ አጋጣሚ ስለ ሊያሾ የሆነ ነገር ልበል። ስለ ሊያሾ በዚህ አጋጣሚ እህቴ ስለሆነች መናገር አለብኝ። አሁን እህቴ ያልሆነ ወንድም ያልሆነ የለም። ሁሉም ወንድምና እህቴ ነው። የሚልሰኝም የሚወደኝም ወንድምና እህቶቼ ናቸው። ማን ናቸው? ሊያሾ የዛሬ 6 ዓመት ላይቭ ላይ የሆነ ነገር ስትጫወት ትንሽ ቀምቅማ ምናምን ነገር ብቻ የሚደብር ነገር አድርጋለች። የዛን እኔ ወንድም ነይ ውጪ አንቺ ዱቄት ብዬ አስወጥቻታለሁ። ነይ ውጪ ምን እያረግሽ ነው ብዬ ብዙ ጊዜ የዛ ጊዜ ኳረንቲን ታይም ስለነበረ እያንዳንዱ ሰው ቲክታክ ላይ የሆነ ነገር ፉን ይላል። ከዛ ምንድን ነው ያደረጉት? ለ6 ዓመት ያንን ቪዲዮ ያዙት። የኛ ሰው እንዴት ሊጥላችሁ እንደሚፈልግ ልነግራችሁ ፈልጌ። ለ6 ዓመት ምን ያዙ? ምንም ነገር አላሏት። ምንም እንደዛ የፈለገችውን ስትተች የፈለገችውን አይዲያ ስታመጣ ምንም አለዋላት። ምንም ነገር ልክ ምን አለች? መኪና ገዛው አለች። አዩ መኪና ገዛ። አይ ዱ ሃቭ ቤ ኖ ታንክ ዩ መኪና ገዛው አለች። አዩ
ከዛ ምን አረጉ? ያቺን ቪዲዮ ይዘዋት ቁጭ አሉ። መኪና ገዛው። ከዛ በኋላ ምን አመጣች? ያንን ቪዲዮ መልቀቅ ይችላሉ። ያንን ቪዲዮ ለብዙ ዘመናት ሊያ ስትናገር ለቀው አንቺ እንዲነሽ ብለው ማዋረድ ይችላሉ። ምክንያቱም ዩቲዩብ ለቃቃሚ ናት፣ ምንም የላትም፣ ምንም የምታመጣው ነገር የለም ብለው ነበር። እሷ ግን ቁም ነገር እየሰራችበት መሄድ ጀመረች። ምን አደረገች? መኪና ገዛች፣ ከዛ ቤት ገዛች። ናው ይዘታ ናው ዲያብሎስ ተነሳ። ዲያብሎስ ተነሳ። ልክ ይህን ነገር ሲያዩ ተናደዱ። እንግዲህ ቤት በገዛች 15 ቀን አልሞላትም ይህን ቪዲዮ አውጥተው ለቀቁት። አያችሁ፣ ሴጣን ታይሚንግ አለው። እናንተን የሚጥልበት ታይሚንግ አለው ሴጣን። ልክ ህይወቷ ሲቀየር፣ ልክ ህይወቷ ወደ መልካም መሄድ ሲጀምሩ አወስደው የ6 ዓመት ቪዲዮ በው የሊያ ጥፋት ምንድን ነው? ለአበሻ እኔ ፍሪ ፉድ ነኝ፣ 5 ሳንቲ የለኝም፣ 5 ሳንቲ የለኝም። በመንግስት ቤት ነው የምኖረው፣ መንግስት ነው የሚያኖረኝ፣ ምንም ነገር የለኝም። ለአበሻ ብትሞቱ ሰክሰሳችሁ እንዳትናገሩ። ትልቁ ድክመት አበሻ የሚጠላው ማንም ሰው ሲያልፍለት እጅግ አድርጎ የሚጠላ መንፈስ አለ። ስለዚህ ሊያን ምንም ከሌላ የተለየ ነገር አድርጎ አይደለም። በጣም ይዘገንነው አሉ። እንዲያውም ለብቻ ሆና ነው፣ ላይቭ ላይ ሆና ነው፣ ተደብቃ ከሰው ጋር ቢሆን፣ ተደብቃ አድርጋው ቢሆን፣ ተደብቃ ከወንዶች ጋር እንደዛ አድርጋው ቢሆንና ቢወጣ አው ሊያ እንደዚህ ናት ትላለህ። ፊት ለፊት ላይቭ ላይ ነው የተደረገው። አያችሁ፣ የኛ ሰው ሰክሰሷ ልክ ሲመጣ ጠብቀው ነው ሊሰብሯት የፈለጉት። እኔ ልይቾ እግዚአብሔር አምላክ ይጠብቅሽ፣ በርቺ ነው የምልሽ። በርቺ፣ እንትን አትበይ፣ አትመላለሻቸው፣ አትመላለሽ። ይሄ የሰክሰስሽ ያስቀናቸው ነው። አንቺም ጥፋትሽ ሰክሰስሽን አምጥተሽ ላበሻ አንቺን የሚፈልግሽ ምንም ያው ምግብ እየበላሽ እዛው ቁጭ እንድትይ ነው የፈለጉት የነበረው። ስትቀየሪ ስትባረኪ ጠላት ይበዛል ብለዋል። ድሃ ስትሆኚ ማንም ተናግሮሽ አያውቅም። ምንም ሳይኖርሽ ማንም ተናግሮሽ አያውቅም። ምንም ሳትሆኝ ማንም ተናግሮሽ አያውቅም። በዚህ አጋጣሚ የሆነ ወንድሜን እምለዋለን። ማን ነው? ዳኒ ሮስት። መቼም ማረሳው ዳኒ ሮስት ወንድሜ፣ በጣም ወደው ወንድሜ ነው። የመጨረሻ ያዝናናኛል፣ ያስቀኛል። ሮስት አደራረጉ ምጭት ነው የሚለኝ ዳኒ ሮስት። ዳኒ ሮስት የሆነ ስንት ሺህ ነው 50 ሺህ ምናምን ፎሎወር ባለው ጊዜ የኔ ሱፍ የተሰራው በአበሻ ቆዳ ነው፣ በድሃ ቆዳ ነው የተሰራው ብላ ሙድ ያዘች። ይዛኔ ማለት ነው ተሳቀለት፣ ተጫወቱ። ማንም ዞር ብለው ያ ልክ ፎሎወሩ 1 ሚሊዮን ሲገባ ጠብቀው ያንን ደግሞ ፖሰቱት። ናው ዳኒ ሮስትን በሙሉ በቃ አንቺ ተለጠለጠ ነው የምለው። ወጥቼ ተናገርኩ። አያችሁ፣ ሰክሰስ ሲኖራችሁ እናንተን ለማውረድ የሚሰሩ ብዙ ሰዎች አሉ። የኔ ሰክሰስ ማን ነው? የኔ ሰክሰስ ኢየሱስ ነው። በቃ ሰክሰስ እሱ ነው። በቃ አየ፣ አመለጥኩኝ። ከዲያብሎስ ስራ ሙሉ በሙሉ ተሻረ። አመለጥኩ። ምኑን እያሉ ሄዱ። በቃ እየጮሁ ነው። በቃ ሰክሰስ ሁሉ ነገር ኢየሱስ ሲሆን ነገሮች ሁሉ ይሳካሉ። ሰው ይጃጃል። በፊት እኮ ለእያንዳንዱ መልስ ስሰጥ ነው ሙሉ 15 ዓመት ኦልሞስት ኤቭሪ ዴይ መልስ በመልስ ነበርኩ። አሁን እየተላስኩ ነው፣ እየሳኩ ነው። በተለይ ይሄኛው እጅግ የሚያስቀኝ ቆይ አንዴ ቆይ እኔ ራሱ ሪፖስት አድርጌዋለሁ። በጣም አስቆኛል። እኔ ራሱ የት ሄደ ማኛው? ይኸውልህ እንዲህ አስጨንቃል። ሰላም ነው። አልሐምዱሊላህ እች ድልት እያለ መጨረሻ ጁማ ሙባረክ እያለ ስለዚህ አሁንም በስድብ ሊመልሱ ሊያሸማቋቸው የሚመክሯችሁ ሰዎች አሉ። ሰክሰሳችሁን በጣም የሚጠሉ ሰዎች አሉ።
እኔ አሁን እዮዳ ዮኒ ማኛ ሪፖርት አድርጉበት፣ ኦርቶዶክስ አዘጉበት። እኔ 2 ያዘግቻ ያለው እናንተ ደግሞ በኦርቶዶክሶች አዘጉበት ለዮኒ ማኛ እያላቸው ምን ተሳደብኩ እንዴ? ዋሸው እንዴ? ዮኒ ማኛ ዋሽተዋል። ኦርቶዶክስን ተሳድበዋል። ኦርቶዶክስን እንዲያንጓጧል ካልክ ያዘጉት። እኔ እኮ እንጥሽ ስል ነገ ሚሊዮን የሚሞላኝ ሰው ነኝ። ነገ ሚሊዮን ይሞላል። እኔ ወዳጅ ብዙ ነው ያለኝ፣ ጠላት የለኝም። እንደፈለግኩ ተራገጬ የምወደድ ነኝ። አይደለም ክርስቶስን ሰብኬ እርግጥግጥን አውጥቼ ዮኒ ማኛ ላይን ይዞ ነው ፎቶ ለመነሳት እኔ ጋር የሚመጣ። ላይን ተይዞ ተራጋጭ ሆኜ ነው ማወራ። እንኳን የክርስቶስ አርበኛ ሆኜ የኢየሱስ ልጅ ሆኜ። ስለዚህ ልዩነት አለን። አትበሳጭ፣ አይዞ። መበሳጨት ጥሩ አይደለም። በተለይ አንተ እኔ በጌታ ነኝ ብለሃል። ክርስቶስን መቼ ነው የምትሰብከው? እኔ እውነቴን ነው የምልህ። ፓስተር ነኝ ብለሃል። ብዙ ጊዜ ፓስተር ነኝ ትላለህ። ይሁዳ ብትሰብክ ጥሩ ነው። መቼ? የት በኩል? በየት በኩል ትሰብከዋለህ? አይ ቲንክ ይሽዱ። እኔ እንኳን ቢያንስ ይቺን 5 ቀን ኢየሱስ ኢየሱስ እያልኩ ነው። ኢየሱስ ያድናል እያልኩ ነው። ይቺን 5 ቀን አንተ ፓስተር ሆነ 4 ዓመት ቲክታክ ላይ ያለ አልሰበከውም። በሰላም የጫማው ክብር ይቅርና የገንዘቡ ክብር ይቅርና የኢየሱስ ክብር ይበልጣል። እና ክርስቶስን እስኪ ስበከው። ጥሩ ነው ብዬ አስባለሁ። ብታደርገው ጥሩ ነው ለማለት ያክል ነው። ወደ መዝሙራችን እንሂድ። የኔ ናርዶስን